በሜይ 26 2012 አመሻሽ ላይ ፖሊሶች አንድ ጥቆማ በስልክ ተደውሎ ይነገራቸዋል። ይህ አዲስ ነገር ባይሆንም ግን ይህኛው ጥቆማ ፖሊሶቹን ግራ አጋብቷቸዋል። ምክንያቱም ጥቆማው የዞምቢ ጥቃት ወይንም ዞምቢ አታክ ነው የሚል ነበር። ደዋዩ እንደሚለው ከሆነ የሆነ ሰው ሌላን ሰው እየበላ እንደሆነ ነበር የጠቆመው። መጀመሪያ ላይ ፖሊሶቹ አልፎ አልፎ የሚመጣው የፕራንክ ቀልድ ጥቆማ መስሏቸው ነበር። ምንም ይሁን ምን ግን ነገሩ መጣራት ስላለበት ወደ ተባለው አድራሻ በቶሎ ያመራሉ። በቦታው ሲደርሱ የተመለከቱት ነገር ግን ፍጹም ያልጠበቁት ነገር ነበር። ቪዲዮ የተቀረጸው በፖሊሶቹ መኪናና ደረታቸው ላይ በተገጠመው ካሜራ ሲሆን ጠቋሚው እንደተናገረውም አንዱ ሰው መሬት ላይ ተዘርሮ የተኛን ሰው ዝቅ ብሎ በአፉ ለመብላት ሲሞክር ይታያል። ፖሊሱ በተደጋጋሚ የማስጠንቀቂያ ተኩሶችን ቢተኩስም ሰውየው ቀና ማለት እንኳን አልፈለገም። ምንም እንዳልተፈጠረ ውልፍት ሳይል ዝቅ ብሎ መብላቱን ይቀጥላል። በኋላም ፖሊሱ አማራጭ ሲያጣ ሰውየው ላይ አነጣጥሮ በመተኮስ ይጥለዋል። የመንግስት አካላት ስለዚህ ክስተት ተጨማሪ ያሉት ምንም ነገር የለም። ስለ ወንጀሉ ምንነትም ሆነ ስለ ግለሰቦቹ ዝርዝር መረጃን ማውጣት አልፈለጉም። ጉዳዩ ተሸፋፍነው በሚስጥር እንዲያዝና በሚዲያም ላይ በስፋት እንዳይዘገብ በጥንቃቄ እንደተያዘ ይነገራል። ትልቁ ጥያቄ ግን የዚህ ሰው ድርጊት እንዴት ይብራራል? ምን አይነት ምክንያትስ ሊሰጠው ይችላል የሚለው ነው። ምናልባት ክፉ መንፈስ፣ ወይስ ያደንዛዥ ዕፅ፣ ወይስ ይህ ፈረንጆች ዞምቢ የሚሉት ነገር እውነት መሆን? ፖሊሶች በስራቸው ወቅት ከዚህም በላይ ያልተጠበቁና አስደንጋጭ ነገሮች ይገጥማቸዋል። እኛም ከነዚህ ክስተቶች ውስጥ የተመረጡትን ልናጋራችሁ ወደድን። እስከ መጨረሻው አብራችሁን ቆዩ። ሹፌር አልባው መኪና። የክስተት ደግሞ በአሜሪካን ሀገር ቴክሳስ ግዛት ውስጥ የተፈጠረ ሲሆን በአንድ ምሽት ሁለት ፖሊሶች አንድን ተጠርጣሪ በመኪና ሲከታተሉ ከቆዩ በኋላ ተጠርጣሪው ከፖሊሶቹ እንደማያመልጥ ሲረዳ መኪናውን ዳር አስይዞ ያቆመዋል። ፖሊሶቹም ከመኪናቸው ወርደው ወደ ተጠርጣሪው መኪና ይጠጋሉ። ይህን ነበር ታዲያ በፍጹም ያልገመቱት ነገር የገጠማቸው። There's no one outside, no one behind the wheel, and the van is locked. Where's it gone? It's magic. It's in the back. In the back. He stopped to think he's hiding in the back. No one in the driver. በሚያስገርም ሁኔታ አንድም ሰው በመኪናው ውስጥ አልነበረም። የመኪናው ፊተኛውም ሆነ ዋልኛው ወንበር ላይ ማንም የለም። እንዲያውም መኪናው ሙሉ በሙሉ ተቆልፎ ሞተሩም ቀዝቅዞና ጠፍቶ ነበር የተገኘው። ሲነዳ እንደነበር እንኳን የሚያሳይ ምንም አይነት ምልክት የለም። ታዲያ መኪናውን ማን ነበር ሲያሽከረክር የነበረው? ፖሊሶችን ያስጨነቀችው ሴት። በ2022 ፖሊሶች ከአንድ አካባቢ ጥቆማ ይደርሳቸዋል። ጥቆማውን የሰጠው ሰው ከዚህ በፊት ሰምቶት የማያውቀው በጣም አስፈሪና አስደንጋጭ ድምጾች ከጎረቤቱ መኖሪያ ቤት ውስጥ እየመጡ እንደሆነና ነገሩ ምን እንደሆነ መረዳት ስላልቻለ ፖሊሶች መጥተው እንዲያጣሩ ነበር የተናገረው። ፖሊሶችም ከጥቂት ደቂቃዎች በኋላ ወደ ተባለው ቤት ያቀናሉ። ከቤቱ ጋር ተያይዘው የሚወሩ አንዳንድ ወሬዎች ያሉ ሲሆን እንደሚባለው ከሆነ ከዚህ በፊት በዚህ ቤት ይኖሩ የነበሩ ሰዎች የሰዎችን ስጋ በድብቅ አርደው ለምግብነት እንደሚጠቀሙና ለገበያም እንደሚያቀርቡ፣ በኋላም እነዚህ ሰዎች ከሞቱ በኋላ ቤቱ ባዶውን ብዙ ዓመታት እንደቆየ ይነገራል። ታዲያ ይህ ታሪክ በብዙዎች ዘንድ እውነት እንደሆነ ይታመናል። በዚህ ምሽት ታዲያ ካሚልካ የተባለች የ20 ዓመት ወጣት ምናልባት በዚህ ቤት የነዚህን የሰውን ስጋ ተመጋቢ ሰዎች ሙት መንፈስ ይኖራል ብላ ስላሰበች መንፈሱን ልትጠራው አስባ ነበር ወደ ቤቱ ውስጥ የገባችው። ነገር ግን ብዙም ሳትቆይ ካሚልካ እጅግ ወጣ ባለና በሚያስፈራ መልኩ አክት ማድረግ ትጀምራለች። በኋላም ራሷን አንዲት ጠባብ ክፍል ውስጥ ወሽቃ እነዚያን አስፈሪና ዘግናኝ ድምጾችን ማሰማት ትጀምራለች። ይህኔ ነበር ከዚህ ቤት አጠገብ የሚኖር አንድ ግለሰብ ወደ ፖሊስ የደወለው። ፖሊሶች በቦታው ከደረሱ በኋላ እጅግ በጣም አስደንጋጭ ነገሮችን ማስተዋል ይጀምራሉ። Jezu, jak to Oda tak warczy? Ja pierdzielę. Pierdolę, jak dostaję tylko 50 000, kurwa. Idź tam do... Uważaj.
Ona jest nad nami u góry, od góry coś widać. Nie? Drut ma jakiś. ፖሊሶቹ ካሚልካ በምታወጣቸው ድምጾች እጅግ ስለተረበሹና ስለፈሩ አንዳቸውም ወደ ክፍሉ ዘልቀው ለመግባት አልደፈሩም። በኋላም ምናልባት ሌላ መግቢያ ፍለጋ በውጭ በኩል በመስኮት እንደገና ካሚልካን እየጠሩ አባብለው ለማስወጣት ይሞክራሉ። Chodź, misiu. Nie bardziej jak świnia, kurwa. Chodź. Chodź tu, kurwo. Chodź tu, Kamilka. Kamilka, tu też cię widzę. To nie ciągaj się. Kamilka. Dziecko cię woła. Kamilka. Wiktoria cię woła. ነገር ግን ምንም ሊሳካላቸው አልቻለም። እንዲያውም ድምጿን ከፍ ማድረግና ዕቃዎችን ከቦታ ቦታ መወርወር ትጀምራለች። በኋላም እንደምንም ጉልበት ተጠቅሞ ካሚልካን ከቤቱ ጎትተው ያስወጧትና ወደ ሆስፒታል ይወስደዋታል። እጅግ በጣም የሚያስገርመው ነገር የተፈጠረው ግን ከዚህ በኋላ ነበር። ካሚልካ ከቤቱ ከወጣች በኋላ ወዲያውኑ ነበር ኖርማል ሰው መሆን የጀመረችው። የተፈጠረውን ነገር ስትጠየቅም ወደ ቤት ውስጥ መግባቷን እንጂ በቤት ውስጥ ሳለች ምን እንደተፈጠረ አንድም የምታስታውሰው ነገር የለም። ሆስፒታል ከደረሰችም በኋላ ሐኪሞች ሙሉ ምርመራ አድርገውላት አንድም የአእምሮ እክልም ሆነ ሌላ በሽታ አልተገኘባትም። ደሟ ቢመረመር የአእምሮ ስካን ቢደረግላት ልጅቷ ሙሉ ጤነኛ ነች። ታዲያ ፖሊሶቹንም ሆነ ይህን ታሪክ የሰሙ ሌሎች ሰዎችን እስካሁን ግራ ያጋባው ነገር ካሚልካን በዚያ ቤት ውስጥ ምን ገጠማት የሚለው ነው። የሰው ልጅ ምን ቢገጥመው እንዲህ ያለ ባህሪ ያሳያል? እንዲህ አይነት ድምጽስ ያወጣል? ምናልባት የነዚያ የሰው ስጋ ተመጋቢ ሰዎች የሙት መንፈስ ወይስ ሌላ ነገር? ድንገት የተሰወረችው አሽከርካሪ። ይህ ክስተት በ2018 ዓመተ ምህረት አሜሪካን ሀገር የተፈጠረ ሲሆን አንዲት ሴት ፖሊስ በመንገድ ላይ አንድ መኪና ታስቆምና መደበኛ የፖሊስ ጥያቄዎችን ትጠይቃለች። ይህ ድርጊት በትራፊክ ፖሊሶች ዘንድ የተለመደ ነው። አሽከርካሪዎችን ያስቆሙና የመንጃ ፍቃድ፣ የባለቤትነት ፎርምና ሌሎች ማስረጃዎችን ይጠይቃሉ። በዚህኛው ክስተት ግን ነገሮች እንደታሰበላቸው አልሆኑም። በመኪና ውስጥ ሳራ የተባለች ሴት አሽከርካሪ የነበረች ሲሆን ፖሊሷ መኪናውን ካስቆመች በኋላ ድንገት ያልገመተችው ነገር ይገጥማታል። ቪዲዮ የተቀረጸው ከሁለት አንግል ማለትም አንደኛው የፖሊሷ ደረት ላይ የነበረው ካሜራና ሌላኛው ደግሞ በመኪናዋ ላይ የነበረው ዳሽካም ካሜራ ነበር። ብቻ ቪዲዮን በጥንቃቄ ተመልከቱት። Any drugs or alcohol in the vehicle? No, of course not. All right. Sit tight, Sarah. I'll be right back. Okay. Your registration is What the? Sarah? What the heck? Sarah? 3201 to dispatch. በቪዲዮ ላይ እንደሚታየው የአሽከርካሪዋን መንጃ ፍቃድ ከተመለከተች በኋላ ቀኑ እንዳለፈበት ስትነግራት ይታያል። ነገር ግን ለሴኮንዶች ዞር ብላ ስትመለስ ሳራ የለችም፣ ተሰውራለች። የት እንደገባች አይታወቅም። ፖሊሷ አካባቢውን ዞራ ሳራን እየጠራች ትፈልጋታለች። ሳራ ግን በቦታው የለችም። ታዲያ ይህ ነገር እንዴት ሊብራራ ይችላል? ሳራ የት ገባች? ምን ወሰዳት? ሐሳባችሁን እንደተለመደው ኮሜንት ላይ አስቀምጡልን። አስፈሪ ሴት የጫነው መኪና። በፈረንጆቹ አቆጣጠር ጁን 5 2023 በብራዚል ሀገር ምሽት ላይ ፖሊሶች አንድ ፒካፕ መኪና በመንገድ ላይ ይመለከታሉ። ታዲያ በፒካፑ ጀርባ ተጭና ስትሄድ የነበረችው ሴት ወጣ ያሉ ነገሮችን እያሳየች እንደሆነ ድንገት ይረዱና የሴቲቷን ደህንነት ማረጋገጥ ስለፈለጉ መኪናውን ያስቆሙታል። ያዩት ነገር ግን እጅግ የሚረብሽ ነገር ነው።
በሃያዎቹ መጨረሻ ላይ የምትገኝ የምትመስለዋ ሴት በእጆቿ ጸጉሯን እየነጨች የሰው የማይመስሉ ድምጾችን እያወጣች እንዲሁም ያልተለመዱ የሰውነት እንቅስቃሴዎችን ስታደርግ ይመለከታሉ። ታዲያ ጠጋ ብለው ነገሩን ከመመልከት ውጪ አንዳቸውም ሊቀርቧት አልደፈሩም። ወደ ፖሊሶቹ የምትመለከትበት መንገድና እጆቿን የምታወራጭበት መንገድ እጅግ የሚያስፈራ ነው። አኳኋና የሚመስለው አእምሮዋንና መላ ሰውነቷን የሆነ ኃይል እንደተቆጣጠራት ነው። ቪዲዮን የተመለከቱ አንዳንድ ሰዎች ይህ የአደንዛዥ ዕፅ ተጠቃሚ ምልክት ነው ይላሉ። ሌሎች ደግሞ የሆነ መንፈስ ተጠናውቷት እንደሆነ ይገምታሉ። ምንም ይሁን ምን ብቻ የዚች ሴት ድርጊት ፍጹም የሰው እንደማይመስል እርግጥ ነው። ፖሊሱና የሞት መንፈስ። ይህ አስደንጋጭ ክስተት በፈረንጆቹ አቆጣጠር ማርች 29 2023 በአሜሪካ ሀገር ቴክሳስ ግዛት ውስጥ የተፈጠረ ሲሆን በአንድ ፖሊስ ስቴሽን ውስጥ በምሽት ፈረቃ ላይ የነበረ አንድ ፖሊስ ብቻውን ቆሞ ሲያወራ በሴኩሪቲ ካሜራ ይታያል። Dispatch to 329. ፖሊሱ ልክ የሆነ ሰው ከፊት ለፊቱ እንዳለና እያዳመጠው እንደሆነ አድርጎ ሲያወራና በእጆቹ እንቅስቃሴም ነገሮችን ሊያስረዳ ሲሞክር ይታያል። ታዲያ ካሜራዎቹን ስትቆጣጠር የነበረችው የዕለቱ ባልደረባው ነገሩ ግራ ስለገባት ከማን ጋር እያወራ እንደሆነ ትጠይቀዋለች። Yes, sir. Who are you talking to? ፖሊሱ በኮንፊደንስ አቢጌል ከምትባል ባልደረባቸው ጋር እያወራ እንደሆነ በመንገር ይመልስላታል። Did you say Miss Abigail? Yes, ma'am. She says she wants to see Mr. Griffin, and I told her that the conference is closed, that she should come tomorrow morning, and she might see Mr. Griffin. እሷም መልሳ አቢጌል ከሞተች 2 ዓመት እንደሞላትና ከእርሱ ጋር ቆሞ ያለ አንድም ሰው እንደማይታያት ትነግረዋለች። Are you sure you're saying Miss Abigail? Like, she's been passed on for 2 years now. Come on, get with that, please. Miss Abigail is she died 2 years ago. You mean you can't see the person I'm talking to? No, there's nobody in front of you at all. ይህኔ ፖሊሱ በድንጋጤ ወደ ኋላ መሸሽ ይጀምራል። ቪዲዮው ቲክቶክን ጨምሮ በተለያዩ ማህበራዊ ሚዲያዎች የተሰራጨ ሲሆን ብዙዎችን ግራ ያጋባና ጥያቄዎችን ያስነሳ ነበር። የአቢጌል የሞት መንፈስ ምን ሊያረግ ተመልሶ ይመጣል? ከመጣስ እንዴት ለአንድ ሰው ብቻ ታይቶ ከአንድ ሰው ጋር ብቻስ ያወራል? መልሱን እናንተ ትቻለው። የዋትስ ቤተሰቦች። በኦገስት 2018 ፖሊሶች ክሪስቶፈር ዋትስ የተባለን የአንድ ተጠርጣሪ መኖሪያ ቤት በማሰስ ላይ ሳሉ አንድ አስደንጋጭ ነገር ይገጥማቸዋል። በአጭሩ ሲተረክ ክሪስቶፈር ዋትስ ማለት የገዛ ባለቤቱን ጨምሮ 2 ጨቅላ ልጆቹን በአሰቃቂ ሁኔታ ገድሎ በእስር ላይ ያለ ግለሰብ ሲሆን ታሪኩ እጅግ በጣም ረጅም ስለሆነ በዚህ ቪዲዮ ብዙም ጠልቄ ለማብራራት ይከብደኛል። ነገር ግን ፍላጎታችሁ ከሆነ ኮሜንት ላይ ያሳውቁኝና ሰፋ ባለ ቪዲዮ እመለስበታለሁ። ማወቅ ያለባችሁ ነገር ግን ይህ ክስተት የክሪስቶፈር ሚስትና 2 ሕፃናት እንደተሰወሩ ነው እንጂ በራሱ በክሪስቶፈር በጭካኔ እንደተገደሉ ምንም የተደረሰበት ነገር አልነበረም። ብቻ 2 የፖሊስ አባላት የዚህን ሰውዬ ቤት ለምርመራነት በማሰስ ላይ ሳሉ ነበር ድንገት ያልጠበቁት ነገር ይገጠማቸው። እስኪ ቪዲዮውን ተመልከቱት።
ልክ ወደ ክፍሉ እንደገቡ አንድ የሕፃን ልጅ ምስል ያለው ነገር በደረጃዎቹ ወደ ታች ሲወርድ ይታያል። ይህንን ግን ፖሊሶቹ አላስተዋሉትምና ምርመራቸውን ይቀጥላሉ። ታዲያ ከዚህ በኋላ ግን የፖሊሷ ደረት ላይ የነበረው ካሜራ አንዳንድ ፍጹም ያልተጠበቁና አስደንጋጭ ድምጾችን መቅዳት ይጀምራል። So there's your attic access right there. So there's your attic access right there. ቀጣይም በላይኛው ፎቅ ላይ ያለ አንድ ጠባብ ክፍል ገብተው ምርመራቸውን ይቀጥላሉ። ታዲያ ይህን ነበር የሁለቱ ልጆች ድምጽ በግልጽ የሰሙት። Yes. Oh my gosh. What in the world is that? Wow. Go in there and step on that little blue thing and see if that's where that noise came from. Yeah, it sounded like a kid toy. It might. It sort of sounds like. Something. There was a. I heard it. Did you hear it? I did. It sounded like a kid giggling or something, didn't it? Or a kid. It did. That was strange. Well, we'll make a note of that. I heard it. I definitely heard the same thing you did. Yeah, and then he just sort of heard ቪዲዮ ላይ እንዳያችሁት ሁለቱ ፖሊሶች ከየት እንደመጣ የማይታወቅ የአንዲት ሕፃን ልጅ ሳቅ ጥርት ብሎ ይሰማቸዋል። እጅግ በጣም ስለደነገጡ ወደ ክፍሉ ዘልቀው ገብተው ቢፈትሹ ምንም ማብራሪያ ሊያገኙለት አልቻሉም። በኋላም ክፍሉንና ቤቱን ለቀው ይወጣሉ። ታዲያ የክሪስቶፈር ዋትስ ቤት የሰሙት መንፈስ አሁንም በቤት ውስጥ አለ ማለት ነው ወይስ ሌላ ማብራሪያ አለ? ስለነዚህ አነጋጋሪ ክስተቶች ግን ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ብታሳውቁኝ ደስ ይለኛል። ለማንኛውም አብራችሁን ስለቆያችሁ ከልብ አመሰግናለሁ። ተመሳሳይ ይዘት ያላቸውን ቪዲዮዎች በቻናላችን ገጽ ላይ ማግኘት ትችላላችሁ። ቀጣይ እንዲሰራላችሁ የምትፈልጉት የቪዲዮ ርዕስ ካላችሁ ኮሜንት ላይ ጻፉልን። ሰላም ሁኑ።